To be announced in 1, 2. የ2025 ቲክቶክ ክሬቲቭ አዋርድ አሸናፊ አልহামዱሊላህ ረቢል ዓለሚን ይህ የድንቃ ድንቅ ዩቲዩብ ነው። ሰላም እንዴት ናችሁ? ድንቃ ድንቅ ነኝ። ዛሬም በሌላ ቪዲዮ ተመልሼ መጣሁ። ከች ብዬላችኋለሁ። ሁላችሁም ተናፍቃችኋል። ዩቲዩብ ከሰራው በጣም ሰንበትበት ብያለሁ። የምር በጣም ነው ሰንበትበት ያልኩት። እናም ዩቲዩብ እየረሳኝ ነው። የምር እንደዚህ ይረሳኛል ብዬ አላሰብኩም። ዩቲዩብ በጣም እየረሳን ነው ጋይስ። የዚህ ደግሞ ትልቁ ምክንያት እናንተ ላይክ ስለማታደርጉ ነው። ላይክ አታደርጉም። በእውነት ምን ምቀን ነው? እየረሳችሁት ነው። እና ዩቲዩብ እየጠፋው ስለሆነ እሱም እየረሳን ስለሆነ እናንተ ላይክ እያደረጋችሁ ደግሞ አስታውሱት። ትናንት ይኸው መኪና ገዘው ብዬ የገዘውትን መኪና አሳይቻችኋለሁና ብዙዎቻችሁ ገብታችሁ መርቃችሁልኛል ምናምን በቃ ደስ የሚል ኮሜንትን የጻፋችሁልኝ፣ ግን ላይክ አላደረጋችሁትም። ላይክ ስላላደረጋችሁት ብዙ ሰው ላይ አልደረሰም እና ብቻ በጣም ነው ደስ የምትሉት። ኮሜንታችሁን ዝም ብዬ እያነበብኩት ነበርና የምር በጣም ነው ደስ የሚለው። ተመልከቱ የሁሉ ኮሜንት፣ የሁሉ እናንተ የሰጣችሁት የመልካም ምኞት፣ የደስታ፣ የፍቅር የሆነ ኮሜንትን የሰጣችሁኝ ለሁላችሁም እዚህ ጋር ኮሜንት ላደረጋችሁልኝ ለእያንዳንዳችሁ ከልብ ነው የማመሰግነው። ለማንኛውም ዛሬም ተመልሼ በሌላ ቪዲዮ ከች ብያለሁ። በዛሬ ቪዲዮ በጣም መነጋገሪያ የሆኑ የሚያስቁ፣ የሚያዝናኑ አንዳንዴ ደግሞ የሚቆነጠጡ ነገሮችን እያየን ቆይታ እናደርጋለን። የዛሬው የቲክቶክ ቀውጢ አዋርድም አለ፣ እሱንም እንዲሁ የምንመለከት ይሆናል። በዛሬው የቲክቶክ አዋርድ ማን አሸነፈ? ማን በላው? እንዴት በላው? ለምን በላችሁ? የሚለውን እነዚህንና ሌሎችንም ጉዳዮች እያየን ቆይታ እናደርጋለን። እናንተ ግን ስትገቡ ይህን ቪዲዮ ላይክ እያደረጋችሁ መጀመር እንዳትረሱ። አዳዲስ ከሆናችሁ ለቤቱ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ መሆን ትችላላችሁ። ይመቻችሁ። በመጀመሪያ እንግዲህ መነጋገሪያ የሆነው ጉዳይ የቲክቶክ ላይቭ ቅጣት እስከ መገዳደል ማለት ነው። እስከ መገዳደል ላይቭ ላይ ልጅቷ ያጋጠማት ነገር በጣም ከባድ ነገር ነው። እንግዲህ ይሄ ነገር ከማጋጠሙ በፊት ወይም ደግሞ ሟች ከመሞቱ በፊት ጡት መያዣ አድርገሻል? አላረግሽም? ይህም ብርትሽ ላይ የተኛውን ጡትሽን ሰብስቢውና ወደ ላይ ጨውና በርበሬ ከሰከበተሽ ለቀቂው። አሬ ተረገመ ነው እናቴ ተው። አንተ ወስ በስልሳት ቅጣት ብላ ወጣለች እኮ ወላሂ። አሁን እቺ ልጅ እንደዚህ ሆና አንድ ጌም ብታገኘ አስባችኋል? ደረትሽ ላይ የተኛውን ያለ ታቀፈሻለ እንደዚህ ከዚህ ጋር አስቀምጪው። እንደውም እዚህ ኮሜንት ላይ ምን የሚል ጥቅስ አነበብኩ መሰላችሁ? መንግስትና ጡት ከወደቁ አይመለሱም። አይ መንግስት ግን ሊመለስ ይችላል። ጡት ግን አንዴ ከወደቀ ወደቀ ነው፣ የሚመለስ አይመስለኝም። ሳልፈልግ አሳከኘው። እናም እንግዲህ እንዲህ እያሉ እየተቀጣጡ ከቆዩ በኋላ መጨረሻ ላይ ግን ያጋጠማትን ነገር ተመልከቱ። እንኳን ቅጣት ተረፈች፣ አይዞሽ ተረፈች። አይዞሽ እኔ ደም እንዳታሳይ። አይዞሽ አንተ ደም እንዳታሳይ ትላለህ። ጭራሽ ቲክቶክ ስለመዘጋት ትጨነቃለህ። ልጅቷ እስከ መጨረሻው ትቦዋል ይዘጋል። የወደቅሽበት ቦታ አትቀመጪ ዲቦራ፣ በእናትሽ የወደቅሽበት ቦታ ቀይሪ። በስማም በእምነት እኔ ጋይስ የዚች ልጅ መጨረሻ ነገሩኝ። ምን ሆነች መጨረሻ ላይ? የምር ተርፋለች? ግን ጋይስ የሰው አይን ራሱ እኮ ከባድ ነው። የሰው አይን ኧረ በለው የሰው አይን ከባድ ነው። ሞታ ቢሆንስ ላይ ብለይ ይወዘውዘኛል ይወዙዛ አባቱ እቱና ሸክሞኝ አርጎኝ ጎረቤቱ ምንም አልመጣልኝ። እስኪ ሚውት ላድርግሽ። ሙሉ ሽራብ አበላኝ ነው ቱጎ ኤልስ ይበላል ቱዱ ካል አይኑ ነው የቱሙ ልሻኩ ነው ይወዘውዘኛል ይወዙዛ
አባቱ ይወዘውዘኛል ያልሽው ምንሽን ይዞ እንዴ? ጎራዳ ለመባልም እኮ ትንሽ አፍንጫ ያስፈልጋል። ያቺ እኮ የለሽ ምን ቆንጆ ምንሽን ይዞ ነው የወዘወዘሽ? እናንተ እንትን ትሏቸዋላችሁ አሽቃባጭ አሁን ጥግ ትቀራላችሁ። ኖ ኖ ኖ ኖ እኔ በስጣላም ስታረቅም ከጎን የነበሩ ደጋፊዎቼ ከተታረቁት ሰው በላይ ናቸው ለኔ። በነገራችን ላይ ማለት ነው የተታረቁቸው ሰዎች ይቀራል። በቃ እኔ ምን እንደምታወራው ሁሉ አልገባኝም። አይኔ ያለው ሌላ ቦታ ነው ጋይስ። ምን እያወራሽ ነው? ስለምንድን ነው የምታወራው? እታች ሰፈር ሰላም ነው እናት? ምንድን ነው እንደዚህ? ቡግንጅ ራሱ እንደዚህ አያብጥም እኮ እርሾ የገባበት ሊጥ ራሱ እንደዚህ ኩፍ አይልም። መቼም ይሄ ተፈጥሮ ነው አትሉኝ? አርቲፊሻል? ይሄማ ተሰርቶ ነው እንዴ። ባይሰራ ኖሮ ወደ ታች ነው የሚገባው። ይሄ ከላይ ፈጠጠው። አንቺ ታድለሽ፣ የእውነት ቆመሽ ማየት ትችያለሽ። ሄሎ ቤተ ክርስቲያን ሆኜ ነው። አንቺ የት ነሽ ማሬ? እኔም ለቅሶ ቤት ነኝ። ሳልስት አለ ዛሬ። አይ ግጥም ሰላም ነሽ? እኔ ናት በጣም ነው እንደ ቤተ ክርስቲያን የሆንከው ራቆትህን። እኔ እኮ ያሳቀኝ ደግሞ ሰላም ነሽ አባባሉ እኮ ነው። ሰላም ናት ወንድሜ፣ ሰላም ናት፣ አይዞህ። ግን አስባችሁታል? ሁለት ባልና ሚስቶች እሷም ሌላ ጋር ብትሄድ እሱም ሌላ ጋር ቢሄድ ምን እንደሚፈጠር አስባችሁታል? ከመሬት 40 ኪሎ ሜትር ከፍታ ላይ እየተጓዘ ያለው የኤርታሌው የእሳተ ገሞራ ጭስ ህንድን አልፎ ቻይና መድረሱ ተነገረ። በህይወቴ አንድም ቀን በጭስ ቀን አለው ብዬ አስቤ አላውቅም ነበር። በእውነት በጭስ ቀን ነው ዘንድሮ። በጭስ ቀን ነው። እሱም ባረገኝ እሱ ነው፣ ጭሱም ባረገኝ ጭሱ ነው። እሱም ባረገኝ እሱ ነው፣ እሱም ባረገኝ እሱ ነው። ወንድ መባሌ ካልቀረ እሱም ባረገኝ። አስባችሁታል? የኤርታሌ ጭስ በህንድ አድርጎ ቻይና ሲገባ እኛስ እስከ መቼ ነው እዚህ የምንቆየው? እና ጭስ ከሀገር ወጣ ነው የምትሉኝ? ሄደን የምትሉኝ? በህንድ አድርጎ ቻይና ገባ ነው የምትሉኝ? ሻውን አፄ ቴዎድሮስ ጥይት ሲጠጡ ማን ይቀዳላችሁ? አንተ አላስተማርኩ? እሺ አሁን ቀይሽ አንተ መንግስት ኃይለማርያም ከስልጣን ላይ በምንድን ነው ያወረዱት? ኤ በፕሌይ ስቶር፣ ቢ በአፕ ስቶር፣ ሲ በቪድሜት። የኛ ሰፈር ልጆች አንድ ያወረዱት። ልጅን ሊያሳብደኝ ነው። እሺ አሁን ቀይሽ ኢትዮጵያ ብዙ ጊዜ በጦርነት ድል መመታቷ ለምንድን ነው? ይሄን ካልመለስ ነዳጅ አላስተማርኩ ባዝሊን ስለምትጠቀም ነው አላልኩም? ነዳጅ ልታቀጥለኝ ነው እንዴ? ዝም በል እንዴ! ልማር እኮ ነው የተላኩት። ልታቀጥለኝ ጭራሽ አፄ ቴዎድሮስ ጥይት ሲጠጡ ማን ይቀዳላቸው? እንደዛ ከሆነ እኔ ፍቅር ሲይዘኝ በምንድን ነው ያዘኝ? በመረብ ነው? አዎ። እሱ ብቻ አይደለም። ባለፈው መንገድ ላይ ሲሄድ እንቅፋት መታኝ። በምንድን ነው የመታኝ ብዬ ልከራከር እኮ ነው እንዳንተ ንግግር ወንድሜ። ከ5 ዓመት በኋላ የስራ አጥ ቁጥር 0 እናደርጋለን በማለት አዱ ቤቢ ተናግራለች። አሃ ሊረሽኑ ነው ማለት ነው። ዛሬ ዓለም አቀፍ ጡት ማሳዣ ያለማድረግ ቀን እየተከበረ ይገኛል። በመላው ዓለም በዛሬው ቀን ሴቶች ጡት ማሳዣ አያረጉም፣ ይወረውሩታል። ሴቶች እንግዲህ እንኳን ለዚህ ቀን አበቃችሁ ማለት ፈልጋለሁ። እኔ እኮ ለዚህ ልጅ ማንም የሚነግረው ቀኑን ሁሉ ጭራሽ ጡት ማስያዣ ያለማድረግ ቀንም አለው እንዴ? የማይናገረው ቀን የለም። የአባቶች ቀን፣ የእናቶች ቀን፣ የልጃገረዶች ቀን፣ የአህዮች ቀን፣ የፈረሶች ቀን ማንም የሚነግርህ ነው ጥያቄ ወንድሜ። ይሄን ሁሉ ቀን ለአንተ ብቻ ነው እንደሚነግሩ? አረ እናንተ እስከፋ። ቆይ ፓንቲ ያለማድረግ ቀንስ መቼ ነው አባቱ? በነካጅ ይዘው ብታጣራል። እኔ በጣም ግርም የሚለኝ ግን ሁሉም ቀን አለው። በቃ ሁሉም ቀን አለው። የሌለ ነገር የለም። የኔ ቀን መቼ ነው? የኔና ያንቺ ቀን መቼ ነው? የኔና ያንተ ቀን መቼ ነው? ተበልተህ ነው እና ምን አሰባችሁ? ያደረጋችሁ ልታወልቁ ነው? ሄድልኝ። አንተ ስለ ሴት ልጅ ብዙ ማወቅ ያለብህ ነገር አለ። በባለፈው ምን ያልስትል እምቢ ምናምን አልክ፣ አዋረድከኝ። ምን እንደምናረግ እኮ ፈርቻለሁ። በቃ አሁን እኔ የምታረገውን እነግራለሁ። ሴት ልጅ የሚመታትንና የሚቆጣትን ነው የምትወድሽ። እንደመጣሽ ምናምን ትሰድባታለህ። በቃ ልስደባት? አዎ ስደባት። የሚሰድባቸው ነው የሚወዱት። ትወደኛለች? አዎ ሰባሌ ይወዱሃል። እና አሁን ትመጣለች እሷ፣ እንጠብቃት። እሺ ሰላም ነው? ኧረ መጣች። ምን አባሽ ወንሽ? ኧረ እየሰደበኝ ሰጠኝ።
ተቆጣት መስላል ምን አባሽ ነሽ ነው ኧረ አንተ የእውነትም ጅል ነው እናቴ ትሙት። የሰው ልጅ በዚህ ልክ ጅል መሆን ይቻላል እንዴ? ይሄን ልጅ ፊልም አሰሩት፣ ከምር ፊልም አሰሩት። የጅል ካራክተርን በስርዓት ነው የሚሰራላቸው። የምር አሰሩት፣ ፊልም ሰሪዎች አሰሩት። ሌላው ሰሞኑን መነጋገሪያ የሆነው ጉዳይ ጭራሽ እንደ ትሬንድ የተቆጠረው ጉዳይ ምንድነው? አባዬ አንተ ጀምር እማዬ አንቺ ጀምር የሚባል ነገር ሰሞኑን ትሬንድ ነው አልኳችሁ። ጭራሽ ትላልቅ ሰዎች ሁሉ እየሰሩበት ነው። በመጀመሪያ ዋናውን ቪዲዮ ላሳያችሁና ገዛ ትሬንዶችን እናያለን። አባዬ አንተ ጀምር ነው አንቺ አባ አንተ ጀምር አንቺ ጀምር አባዬ አንተ ጀምር አባዬ ወይኔ ልጀምር እንዴ? እኔ ልጀምር ወይ ትቆያላችሁ? እኔ ልጀምር ከተጃጃሉ ላይ ቀር ልክ እንደዚህ ነው መጃጃል። ተጃጅለው እኮ ፌመስ ነው የሆኑት። በእነሱ ቪዲዮ ትሬንድ ያልሰራባቸው ሰው የለም። የምር ይመቻችሁ ነው የምላችሁ። በቃ በዚህ ሰዓት ላይ ጅል ሁናችሁ ነው ይሄን ጊዜ የምታልፉት። ጅል ሁናችሁ አባዬ አንተ ጀምር ነው አንቺ አባ አንተ ጀምር አባዬ አንተ ጀምር አባዬ የኔ ይደርሳል አባዬ አንተ ጀምር አባዬ ቢጀምር አይሻልም? ይመቻችሁ እናቴ ትሙት። ትክክለኛ ቦታውን ያገኘው ማለት ነው። አረ ይሄ ብቻ አይደለም፣ የሚገርም ኮሜንታተርም ተሰርቶላቸዋል። እንመልከተው። አብሪ ጀምር አድማጮቻችን ምን አይነት ግርዳራ ፍቅረኛሞች እየተመለከትን ነው። ቅር ያሰኙት ይመስላል። እጅጉን የሚገርም እኮ ነው። ወደ ካፌ ገቡ። አባዬ ተቀመጥ፣ እማዬ ተቀመጥ፣ አባዬ ተቀመጥ፣ እማዬ ተቀመጥ። የሚገርም ወንዱ ተቀመጠ። አዎ አስደናቂ ነው። እነዚህን ግን አልጋ ላይ ያስባቸዋል። አብረሽ ጀምር ሲባባሉ የሚነጋ ነው የሚመስለኝ። የሚገርም እኮ ነው። ደግሞ ሌላ ፍጥጫ አስተናጋጇ መጣች። እዘዝ አቤት መሟዘዝ። እኔ ግን አስተናጋጇ አሳዘነችኝ። አብረሽ እንደ ቴኒስ ዳኛ አንዴ እዚህ አንዴ እዛ። የሚገርም እኮ ነው። እንዴ ምንድን ነው የምትለው? አባት በሞቴ ትሸናለህ ልሽና እኔ መጥቷል ሽንቴ። እንዴ ለሽንት ደግሞ መግደርደር ያስፈልጋል። ኧረ ኩላሊቷ ፌል እንዳያደርግ ደግሞ ሌላ ኧረ የሚገርም ይሳመጣ። እንዴ እዚህ ጋር ግን መግደርደር የለም። አብረሽ ወንዱ ቀጥ ብሎ ነው ፎጭ አድርጎ የከፈለው። ፈንስ ባይሶች ነን ከድንድ ማስጫ። ዋው ይመቻችሁ እናቴ ትሙት። ትችላላችሁ። እንዴት ነው የምትናበቡት? እንዴት ነው የምትችሉት? እንዴ የዓመቱ ምርጥ ኮሜንታተሮች ብያቸዋለሁ። እናቴ ትሙት ትችላላችሁ። እንዴ ይወዘውዘኛል ይወዙዛ አባቱ እቱና ሸክሞኝ አርጎኝ ጎረቤቱ። ቆይ እቺ ቆንጆዋ ልጅ አይደለች እንዴ? ያቺ የምናውቃት ቆንጆዋ ልጅ አይደለች እንዴ? እቺ ታዲያ ሜካፕ ምን ይሰራላታል አሁን ለዚች ልጅ? ሜካፕ ምንድን ነው የሚጠቅማት? ሜካፕ የተሰራው ለማን ነው? መልክ ለሌላቸው ሰዎች መልክ እንዲኖራቸው ነው አይደል? መልክ ያላችሁ ሰዎች መልከኞች፣ ቆንጆች ለምንድን ነው የምትጠቀሙት ሜካፕ? ምን ሊያደርግላችሁ? ለምንድን ነው አባቶች ሲተርቱ ማር ሲበዛ ይመራል ያሉት? ለምንድን ነው? ማር እኮ የሚመር ነገር ሆኖ አይደለም፣ ሲበዛ ግን ይመራል። አያችሁ፣ ቆንጅናም ሲበዛ ይበላሻል ማለት ነው። እሺ አሁን ይቺ ቆንጆ ልጅ ሜካፕ ለምን ያስፈልጋል? ወዴት ለመሄድ ነው? ከቆንጆ ወዴት ለመሄድ ነው? ሌላ ቆንጆ? ኧረ ተው፣ ፈጣሪን ፍሩ። ሰው ባትፈሩ ፈጣሪን ፍሩ። እና ፕሊስ ቆንጆዎቹ ሜካፕ አትጠቀሙ። በቃ ቆንጆ ናችሁ እናንተ እኮ ኦልሬዲ። አንዳንድ ቆንጆ ሰዎች ውበታችሁን እያጠፋችሁ ያላችሁት በሜካፕ ነው። በምን ምክንያት? በሜካፕ ካጠፈው ይቅርታ። ሜካፕ ብል ማንተዛ ላይ ሳሮን አየል አርግዣለሁ እያልኩ እኮ ነው። ይወዘውዘኛል ይወዙዛ አባቱ እቱና ሸክሞኝ አርጎኝ ጎረቤቱ። ይበቃል ሳሬቲ። እኔ እኮ ባልጠራሽ ይሻለኛል ሳሮዬ። ስጠራሽ መጣሽ። እየቀለልክብኝ ነው። በፊት ከኋላ ነበረ፣ አሁን ደግሞ ከፊት አረግሽው። አልተመቸሽም የድሮ ስታይል? ቆይ ወንዶች ናቸው ቀሚስ ለብሰው ወንዶቹ? አይኔ ነው እውነት። ጉድ! ጭራሽ ቀሚስ ለብሳችሁ መጣችሁ። እኛ ሴቱ በዛ እያል ወንዱ አነሰ እያል ጭራሽ ሌላ ሴት፣ ጭራሽ ጭማሪ።
ምንድነው? ምን ጎሎባችሁ ነው? አባቱ ምን ጎሎባችሁ ነው? ስልባቦት ደግሞ እንዴት ነው የሚያምሩት? ማን ነው ያጣና ያገኝና ያገኝ የሚያጣና ያጣና ያገኝና ያገኝ የሚያጣና ያስተዛዝበና ልጅም ቀን ታልፍና ይችም ቀን ታልፍና እኔንም እንደዚህ ነው የሚያደርገኝ። በተለይ የቤት ክራይ ሲደርስ እንዲህ ነው የሚያደርገኝ የቤት ክራይ ሲደርስ። እናንተ በምንድን ነው እንደዚህ የሚያደርጋችሁ? እንግዲህ በጉጉት ሲጠበቅ የነበረው የቲክቶክ አዋርድ አሸናፊው ታውቋል። አሸናፊዎች በየዘርፋቸው ተመርጠዋል ማለት ነው። እነማን ተመረጡ? በጉጉት ሲጠበቅ የነበረው የአዶናይና የዩቲናስ ጉዳይም መለየውን አግኝቷል ማለት ነው። የዘንድሮ የ2025 የቲክቶክ አዋርድ እጅግ በጣም አጓጊ ነበር። በጣም ብዙ ሰዎች የተከታተሉት በጉጉት ሲጠብቁት የነበረው ትንቅንቅ ያለው በጣም የሚገርም እንግዲህ እነማን ተመረጡ፣ ምን ጉዳዮችስ ታዩ ያሉትን ነገሮች ቀንጨብ እያደረኩ ላሳያችሁ። ዋው ዘናጮች! ለማንኛውም ግን ለየት ብሎ ሲታይ የነበረው ጆሲ ነው። ጆሲ ምንድን ነው? አክተር አይደል እንዴ? ይመችሽ ጆሲ፣ እናቴ ትሙት። ለየት ብለሽ ነው የመጣሽው። እዚህ ፕሮግራም ላይ በጉጉት ሲጠበቅ የነበረው አዶናይ ነው። በቃ የአዶናይን ያህል ቦታ የተሰጠው ሰው ያለ አይመስለኝም። አዶናይ ሲመጣ በዚህ መልኩ የተወሰኑ ሰዎች ተቀብለውታል። የህዝብ ፍቅር ከባድ ነው ጋይስ። ሰግጣለህ ትፈምሳለህ። የሚገርም ቦታ ነው የሰጡት። በእውነት በጣም የሚገርም ነው። ደስ ይላል በጣም። ብቻ ምን አለፋችሁ አዶናይ እና ጃኒ በቃ ሙሽራ መስለው ነው ሲታዩ ነበር። አቀባበሉም የተለየ ነው። የህዝቡ ፍቅርም በዛው ልክ ነው። የሚገርም ምሽትን ያሳለፉት ማለት ይቻላል። አዶናይ ገና ከመግባቱ ከትንሽ ደቂቃዎች በኋላ ነበር እንግዲህ አዶናይ በሞቲቬሽናል ስፒከር አሸናፊ መሆኑን የሰማው። የጂ ፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው ሰውዬ ማን ነው? አሸናፊው እሺ አዶናይ። እንኳን ደስ አለ አዶናይ። ብዙዎችን በመስጠት ሞቲቬሽን በመሆን በሞቲቬሽናል ስፒከር ያደረከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። ስለዚህ ገና ከጅምሩ በሞቲቬሽናል ስፒከር አዶናይ አሸናፊ ሆኗል። በጤናው ዘርፍ ደግሞ ዶክተር አብይ አሸንፏል። ከአንድም 2-3 ጊዜ ነው ያሸነፈው። ይገባዋል ዶክተር አብይ። ብቻ ምን አለፋችሁ በጉጉት የሚጠበቀው የዓመቱ ምርጥ ቲክቶከር ማን ነው የሚለው ነው። አሁን ተፋጠው ያሉት ዩቲናስ እና አዶናይ ናቸው። ከአዶናይ እና ከዩቲናስ ማን አሸነፈ? ማን መኪናዋን በላት ወደሚለው ጉዳይ እንሂድ። የዓመቱ ምርጥ ቲክቶከር የታወቀበት ፕሮግራም እኔም በሰፊው የተከታተልኩበት ፕሮግራም ቢኖር ይሄ ፕሮግራም ነው። እኔ ላይ ፕሮግራም ብዙ አልከታተልም። ነገር ግን ይሄንን ፕሮግራም እስከሚያልቅ ድረስ ቁጭ ብዬ ነው እንግዲህ እስከ ሌሊቱ 6 ሰዓት በኢትዮጵያ ቁጭ ብዬ ነው የተከታተልኩት ማለት ይቻላል። በጣም አጓጊ ነበረ። የዓመቱን ምርጥ ቲክቶከር አብረን እንከታተል። እያጓጉን ነው ጋይስ። ዋው 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 ዋው! ተችላለህ አዶናይ። ደገመው። አራተኛውን አዶናይ ደገመው። የዓመቱ ምርጥ ቲክቶከር አዶናይ ሆኗል። ዋው ዋው! በጣም የሚገርም ነው።
እንግዲህ እንዳያችሁት ነው የዓመቱ ምርጥ ቲክቶከር እንግዲህ ብዙዎቻችሁ እንደጠበቃችሁት ብዙዎቻችሁም እንደፈለጋችሁት አዶናይ ሆኗል ማለት ነው። ስለዚህ የመኪናዋ ባለቤት አዶናይ ሆኗል ማለት ነው። እንግዲህ ዩቲናስ 3 ጊዜ በማሸነፍ እንዲሁም አዶናይ 3 ጊዜ በማሸነፍ እኩል በኩል ሲፈካከሩ ነበረ። 3 ጊዜ ነው እንግዲህ መድረክ ላይ ይወጡ ሽልማታቸውን የተቀበሉት። ነገር ግን በስተመጨረሻ የአሸናፊዎች አሸናፊ የሚለየው የመኪናውና የዓመቱ ምርጥ ቲክቶከር የሚጠራበት ሰዓት ላይ ነበረ። እንግዲህ እንደተጠበቀውም አዶናይ አሸናፊ ሆኖ መኪናዋን ተረክቧል ማለት ነው። እሱም እንግዲህ ሰግጥ ፈምስ የሚል መልእክቱን መድረክ ላይ አስተላልፎ ብዙዎቹ ደጋፊዎችን አስደስቷል ማለት ነው። እስኪ እናንተ አዶናይ በማሸነፉ ደስተኛ ናችሁ ወይስ አይደላችሁም? ኮሜንት ላይ መልሳችሁን አሳውቁ። ምንም ያህል በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልহামዱሊላህ ረቢል ዓለሚን። ይሄ ሽልማት ባይዘው ቀልድ አይደለም። ለ5 ዓመት ሳይፈርሹ መቀመጥ በጣም ከባድ ነገር ነውና በጣም ነው ማመሰግናችሁ። ለ5 ዓመት ታማኝ ፎሎወሮቼ እጅግ በጣም ነው ማመሰግናችሁ። አላህ ያክብርልኝ። በጣም ነው ማመሰግነው። በጣም ወረወሸባ እዮሃ ታሪክ ሰራችሁ እዮሃ ያገሬ ልጆች እዮሃ ኑልን ቀፋችሁ ለማንኛውም እንዲህ እያልን እዚህ ደርሰናል። በሚቀጥለው በሌላ ቪዲዮ ተመልሰን እንመጣለን። ስትወጡ ቪዲዮ ላይክ እያደረጋችሁ መውጣት እንዳትረሱ። እስከዛው ድረስ በያላችሁበት ሰላማችሁ ይብዛል። ቻው ቻው። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ